በዚህና ከዚህ በኋላ በተከታታይ በምሰራላችሁ ቪዲዮዎች የእንግሊዝኛ ስፔሊንግ ሩልስ በዝርዝር አሳያችኋለሁ። እንግሊዝኛን በምንማርበት ጊዜ የእንግሊዝኛ ቃላት እንዴት በትክክል እንደሚጻፉ ስፔሊንግ ሩልስ ተረድተን የማንጽፍ ከሆነ እንግሊዝኛችን ሰንካላ ነው የሚሆነው። የእንግሊዝኛ ቃላትን በትክክል መጻፍ ከፈለጋችሁ የኔን ቪዲዮዎች በመከታተል እያንዳንዱ የእንግሊዝኛ ስፔሊንግ ሩልስ ማወቅ ትችላላችሁ። ይሄ የመጀመሪያው ህግ ነው። ከዚህ በኋላ በተከታታይ እንግሊዝኛን ለመጻፍ የሚረዱት ሁሉንም የአጻጻፍ ህጎች በሂደት አሳያችኋለሁ። ይህ ህግ ምን ይላል? በአንድ ነጠላ ቁጥር አመልካች የእንግሊዝኛ የስም ቃል ላይ ኤስን በመጨመር ወደ ብዙ ቁጥር አመልካች ስም መቀየር ወይም ወደ ፕሉራል ናውን መቀየር። ስለዚህ ለምሳሌ እዚህ ጋር ቡክ የሚለው ቃል ወደ ፕሉራል ሲቀየር ቡክስ ይሆናል ማለት ነው። ባግ የሚለው ቃል ወደ ፕሉራል ሲቀየር ባግስ ይሆናል ማለት ነው። ሻፕ የሚለው ቃል ወደ ፕሉራል ሲቀየር ሻፕስ ይሆናል ማለት ነው። ፔን የሚለው ቃል ወደ ፕሉራል ሲቀየር ፔንዝ ይሆናል ማለት ነው። እዚህ ጋር ልብ ልትሉት የሚገባው ቡክ የሚለው ቃል ላይ የመጨረሻዋ ድምፅ ቮይስለስ ካንሰነንት ስለሆነች ኤስ እንደ ስ ነው የምትነበበው። ነገር ግን እዚህ ጋር ስንመጣ ባግ የሚለው ቃል ላይ ግን ቮይስ ካንሰነንት ስለሆነች ኤስ እንደ ዝ ነው የምትነበበው። ስለዚህ ባግዝ ነው እንጂ ባግስ አንልም ማለት ነው። ሻፕ የሚለውም ላይ ፕ ቮይስለስ ካንሰነንት ስለሆነች ይቺ ኤስ እንደ ስ ነው የምትነበበው። ስለዚህ ሻፕስ እንላለን። ግን እዚህ ጋር ስንመጣው ፔን ስንል ቮይስ ካንሰነንት ነች። ስለዚህ ይቺ ቮይስ ስለሆነች ኤስ እንደዚህ ነው የምትነበበው፣ ፔንዝ። ስለዚህ ሁልጊዜ ከኤስ በፊት የሚመጣው የመጨረሻው ካንሰነንት ድምፅ ቮይስ ካንሰነንት ከሆነ ወይም ቫውል ሳውንድ ከሆነ ኤስ እንደዚህ እንደሚነበብ ጭምር መረዳት ይገባቸዋል። ስለዚህ ስፔሊንግ እና ፕሮናንሲዬሽን የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። እንዴት ስፔል እንደምናደርግ ስናቅ እንዴት ፕሮናውንስ እንደምናደርግም አብረን እንማራለን ማለት ነው በእኔ ትምህርቶች። ስለዚህ እንደዚህ አይነት ትምህርት እንዳያመልጣችሁ ከፈለጋችሁ ይህን አካውንት ፎሎ ማድረግ፣ ቪዲዮን ላይክ ማድረግ እና ሌሎቹ ደግሞ እንዲደርስ ይህን ቪዲዮ ሼር ማድረግ አትርሱ።